ልትጋጠም ነው አሉ ሐምሌ 25 እንግዲህ አላህ ይድረስልህ አላህ ይድረስልህ ሊገሉን ገና እኛ እዛ ኢትዮጵያ ባህላዊ ስፖርት እየሰራ ሴዶ ማርሻል አርት በዱባይ ይገኛል። የሐምሌ 25 ውድድር እየተቃረበ ነው። ከጆኒ ጋር የሚያደርጉት ፋይት በመላው ኢትዮጵያውያን የሚጠበቅ ሆኗል። ባይስ በቲክቶክ የሚታወቀው ባይስ ለሴዶ ማርሻል አርት መልካም ምኞቱን ገልጾለታል። አላህ ካንተ ጋር ይሁን፣ ውድድር እንደምታደርግ ሰምቻለሁ፣ መልካም ምኞቴን እገልጻለሁ ብሎታል። ሴዶ ምላሽ ሰጥቷል። ሴዶ ከአንድ ሴት ጋር ቦክስ ገጥሟል በዱባይ። እሱም አስገራሚ ነው። ሌሎች በርካታ ትዕይንቶች አሉ በዱባይ ሴዶ የገጠሙት። ያው እንደተለመደው ጭላሎ ቲዩብ አዳዲስ ቪዲዮዎችን ዛሬም ይዘን መጥተናል። እየተመለከታችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ እንድትሆኑ እንጋብዛለን። መጀመሪያ ግን ባይስ ለሴዶ ማርሻል አርት መልካም ምኞቱን የገለጸበትን ቪዲዮ ላስመልክታችሁና ተመልሰን እንገናኛለን። ቪዲዮ ወንድሜ እንዴት ነህ እላለሁኝ። ልትጋጠም ነው አሉ ሐምሌ 25 እንግዲህ አላህ ይድረስልህ አላህ ይድረስልህ። አዎ በርታ እልሃለሁ። አላህ ይድረስልህ። አሸናፊውን በዱባይ የሚገኘው ሴዶ ማርሻል አርት እንግዲህ በርካታ አዳዲስ ነገሮችን በየቀኑ በየደቂቃው ማለት ይቻላል ለተመልካቾቹ በማህበራዊ ሚዲያ እየለቀቀ ነው። ከአንድ ሴት ጋር ቦክስ እየገጠመ እንዳልቻላት ከባድ እንደሆነች የሚያሳይ ቪዲዮም ለማህበራዊ ሚዲያ ቤተሰቦቹ አጋርቶ እሱም አስገራሚ ይሆናል። ብዙ ሰዎች ኮሜንት ሰጥተውበታል በዚህ ቪዲዮ ላይ። እሱን እስቲ ቪዲዮ እና ስሜቱን ላጋራችሁና ተመልሰን እንገናኛለን። የተከታተላችሁ የምትገኙት ጭላሎ ቲዩብ ነው። የተለያዩ ጉዳዮችን እናነሳለን እንደምነግራችሁ። ዛሬ ያው ስለ ሴዶ እና ስለ ዱባይ ቆይታው እያነሳን ነው። በዱባይ ሴዶ በርካታ ስጦታዎች እየተሰጠው ነው። የሽቶ ስጦታ ተበርክቶለታል። እንደውም ለበቀሉ ለሚላትም ስጦታ እንዲያደርስ መልእክት ተልኳል። ይህንን አስገራሚ ትዕይንት ደግሞ በማህበራዊ ሚዲያ አጋርቶታል። እሱንም ላሳያችሁ። ለወንድማችን አሪፍ ስጦታ ይዘናል። ወንድም እስቲ የት አለ? ይከፈት ለእናንተ ላሳያችሁ መጀመሪያ። እኔ ማየዋል ጭራሽ በቀሉ ማስገባት እዚህ ጋር። እሺ ያምራል። እሺ ዋት ኢዝ ኔክስት? ቀጣ ያለ ነው። ለበቀሉ በዱባይ እንግዲህ ለሐምሌ 25ቱ ልምምድ ነው የሄደው ሴዶ ማርሻል አርት። ጆኒም በበኩሉ ከፍተኛ ዝግጅት እያደረገ ነው። የተለያዩ ልምምዶችን እያደረገ እንደሆነ ይገልጻል። ሴዶ ማርሻል አርት ኢትዮጵያ ውስጥ ምንም አይነት የጂም ውስጥ ስራ እንደሌለ፣ በዱባይ በጣም ከባድ ልምምዶች እንዳሉ በአንደበቱ ጭምር እየገለጸ ነው የሚገኘው። እዛ ያለውን የተወሰኑ ልምምዶችን የለቀቃቸውን ተመልከቱ እስቲ። ሊገሉን ገና እኛ እዛ ኢትዮጵያ ባህላዊ ስፖርት እየሰራ ድፍን ኢትዮጵያ ጂም ውስጥ እኮ ባህላዊ ስፖርት ነው የሚሰራ። ሊገሉን እንግዲህ ሴዶ ማርሻል አርት ዱባይ ላይ በርካታ አስገራሚ ነገሮች ገጥመውታል። አዝናኝም አሳዛኝም አስገራሚም ነገሮች አሉ። እነሱን ሁሉ ነው እየተከታተለ የሚያደርሰን። እኛም ደግሞ እንደዚህ ሰብሰብ አድርገን ወደ እናንተ ነው የምናደርሰው በጭላሎ ቲዩብ። እስኪ ቀጣዮቹ ደግሞ ተመልከቷቸው። ጭላሎ ቲዩብ እና የተከታተላችሁት ዛሬም ስለነበረን ጊዜ እናመሰግናለን። ቤተሰብ ሆኖ ሰብስክራይብ ያድርጉ። እናመሰግናለን።